ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አዲስ አደፋር ነኝ። በሲዳማ ሰርገኞች ላይ በደረሰ የትራፊክ አደጋ ከ50 በላይ የሚሆኑ ተጎጂዎች የአንድ ቤተሰብ አባላትና ዘመዶች እንደሆኑ ተነገረ። በሲዳማ ክልል ምስራቃዊ ሲዳማ ዞን ሰርገኞች ላይ በደረሰ የትራፊክ አደጋ ሕይወታቸው ካለፈ 71 ሰዎች ውስጥ ከ50 በላይ የሚሆኑት የአንድ ቤተሰብ አባልና ዘመዶቻቸው መሆናቸው ተነግሯል። አደጋው የደረሰው በዞኑ ቦና ዙሪያ ወረዳ ትላንት እሁድ ታህሳስ 20 ቀን ከሰዓት 11 ሰዓት አካባቢ አይሱዚ በተባለ የጭነት ተሽከርካሪ ወደ ሙሽራ ቤት እየተጓዙ የነበሩ ሰርገኞች ላይ ነው። ሰርገኞቹ ሜሪዲ ከተባለ ቀበሌ ቤተክርስቲያን ደርሰው ወራንቻ ወደ ተባለ አካባቢ ሲጓዙ ጋለና ወንዝ ድልድይ ላይ ተሽከርካሪው መስመር በመሳት ተወርውሮ ወደ ወንዙ መግባቱን የአካባቢው ባለስልጣናት ተናግረዋል። መንስኤውም ከአቅም በላይ መጫን መሆኑን የትራፊክ ባለስልጣናት ተናግረዋል። አደጋው ሙሽራውን ጨምሮ የ71 ሰዎችን ሕይወት ማሳለፍ መቻሉን ተናግረው ኃላፊው አስክሬኑ እስከ ሌሊት 9 ሰዓት ድረስ እንዳልተነሳም ለቢቢሲ ተናግረዋል። የአካባቢው ማህበረሰብ ትብብር በማድረግ 73 የአደጋው ተጎጂዎች ወደ ቦና አጠቃላይ ሆስፒታል መወሰዳቸውን የሆስፒታሉ ሜዲካል ዳይሬክተር ዶክተር ለማ ለቢቢሲ ተናግሯል። ወንዙ ላይ ነው የወደቀው፣ መኪናው የወደቀው እላያቸው ላይ ነው። በአካባቢው ማህበረሰብ ርብርብ ነው አስክሬኑን ወደ ሆስፒታል ማምጣት የተቻለው ብለዋል። በአስክሬን ምርመራ በአደጋው 66 ሰዎች ሕይወታቸው ማለፉን እንዳረጋገጡ ሜዲካል ዳይሬክተሩ ተናግረዋል። 64ቱ የአደጋው ተጎጂዎች ሆስፒታል ከመድረሳቸው በፊት ወዲያው ሕይወታቸው ማለፉን የጠቆሙ ሲሆን ሁለቱ ተጎጂዎች ደግሞ ሆስፒታል ደርሰው ሕክምና እየተደረገላቸው እያለ ሕይወታቸው ማለፉ ተናግረዋል። አንዱ ወደ ኦፕሬሽን ክፍል ገብቶ ሕክምና እየተደረገለት እያለ ነው ሕይወቱ ያለፈው። አንዷ ድንገተኛ የሕክምና ክፍል ሕክምና እየተደረገላት እያለ ነው ሕይወቱ ያለፈው። ወንዙ ላይ ከወደቁበት ተጎጂዎች አንስተው ሆስፒታል እስኪያመጡ ድረስ መንገድ ላይ ሕይወታቸውም ያለፉ አሉ። 64ቱ ሟቾች በቦታውና መንገድ ላይ ያሉም ሕይወታቸው ያለፉ ናቸው ሲሉ ገልጸዋል። ከሟቾች ውስጥ ሙሽራውን ጨምሮ 61 ወንዶች እና 4ቱ ሴቶች መሆናቸውም ተናግረዋል። 7 ሰዎች ቆስለው ሕክምና እየተደረገላቸው እንደሚገኝም የተናገሩት ኃላፊው ተጎጂዎቹ መጠነኛ ጉዳት እንደደረሰባቸውም የተናገሩት፣ ሁለቱ ተጎጂዎች ደግሞ የዳሌና የእጅ የእግር ስብራት እንዳጋጠማቸው ገልጸው ወደ ሐዋሳ ሪፈራል ሕክምና መወሰዳቸውንም አክለው ተናግረዋል። ከ50 በላይ የሚሆኑት ሟቾች የሜሪዲ ቀበሌ ነዋሪ የሆኑ የአንድ ቤተሰብ አባልና ዘመዶቻቸው መሆናቸውን ምክትል ኢንስፔክተር ሹመቴ ለቢቢሲ ተናግረዋል። ወንድም፣ እህት፣ የእህት ልጅ፣ አጎት የሆኑ አንድ የቤተሰብ አባላትን ጨምሮ ሰርጉን ለማጀብ የወጡ ጎረቤቶችም የአደጋው ተጎጂዎች እንደሆኑ ገልጸዋል። አብዛኞቹ ወጣቶች ናቸው ሲሉ ስለ ተጎጂዎቹ ማንነት የተናገሩት የቦና አጠቃላይ ሆስፒታል ሜዲካል ዳይሬክተር ተጎጂዎቹ ከ15 ዓመት እስከ 30 ዓመት የሚሆኑ ወጣቶች መሆናቸውንም ገልጸዋል። አይደለም ቤተሰብ ብቻ ለሲዳማ ሕዝብም ከኢትዮጵያ ሕዝብም በጣም ነው የተጎዳው። ቤተሰብም አካባቢውም ነዋሪውም ሀዘኑን እየገለጸ ነው ሲሉ አካባቢው ስላለበት ሁኔታም ተናግረዋል። የሟቾቹን የቀብር ስነ ስርዓት ይህ ዘገባ እስከተጠናከረበት ሰዓት ድረስ ያልተፈጸመ ሲሆን ቀብሩ ማክሰኞን ጨምሮ በሚቀጥሉ ቀናት ከፍተኛ የመንግስት የስራ ኃላፊዎች በተገኙበት እንደሚፈጸምም ይጠበቃል። አዲስ አበባ ድረስ ንዝረትን ያስከተለ ተደጋጋሚ አዋሽ ፈንታሌ የመሬት መንቀጥቀጥ ቤቶችና መንገድ ላይ ጉዳትን አደረሰም። ባሳለፍነው ቅዳሜና እሁድ በአዋሽ ፈንታሌ አካባቢ አሚባራ ወረዳዎች የሚገኙ የተወሰኑ ቀበሌዎች በሪክታር ስኬል 5 የሆነ የመሬት መንቀጥቀጥ ከ30 በላይ የመኖሪያ ቤቶች ላይ ጉዳት እንዳደረሰባቸውና በመንገዶች እንዲሁም ማሳዎች ላይ መሰነጣጠቅ ሁኔታ መከሰቱን ተገልጿል። በዚህ ጉዳት የደረሰባቸውና ሌሎችም ስጋት ባለባቸው መኖሪያ ቤቶች ያሉ ወገኖችን ከአካባቢያቸው ሳይርቁ ቀለል ባለ ባህላዊ ቤት እንዲኖሩ እየተደረገ መሆኑን የዞኑ ዋና አስተዳዳሪ አብዱል አሊ ለፋና ዲጂታል ተናግረዋል። አካባቢው ያለው የቅልጥ አለት ድንጋይ ማግማ እንቅስቃሴ አሁንም በመቀጠሉ በአዲስ አበባ ድረስ የመሬት ንዝረት ያስከተለ የመሬት መንቀጥቀጥ በተደጋጋሚ እንዲከሰት ማስቻሉን በአዲስ አበባ ዩኒቨርሲቲ ጂኦግራፊክስ እና ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ለኤቢሲ ዶትስትሪም ተናግረዋል። በዚህ ቅዳሜ ረፋድ 4 ሰዓት ከ43 ላይ በሪክታር ስኬል 5 የተመዘገበ የመሬት መንቀጥቀጥ የተከሰተ ሲሆን ትላንት እሁድ ማለዳ 12 ሰዓት ከ57 ላይ 4.9 እንዲሁም በዚህ 2 ሰዓት ገደማ ላይ በሪክታር 5 የሚሆን የመሬት መንቀጥቀጥ መከሰቱንና ሌሎችም ክስተቶች መኖራቸውን ጠቅሷል። አደጋው በዚህ ቀን ይከሰታል ወይም አይከሰትም ማለት ስለማይቻል የአካባቢው አስተዳደርም ሆነ ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበት ተመላክቷል።
ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም